ሰላም ጤና ይስጥልኝ ውድ ወዳጆቼ፣ ይህ ሳምንታዊው የዓለም አቀፉ ዳሰሳና ቅኝት ዝግጅታችን ነው። በዛሬው ዝግጅታችን ዓለም ከተፈጠረችበት ጊዜ ጀምሮ ያለውን ሁሉንም ነገር ተመልሶ ለማየትም ይሁን ለማግኘት ሰው ሥጋ ለባሽ ነውና ባይችልም እንኳን በየዘመኑ ከተከሰቱና ካጋጠሙ የሰው ልጆች ስህተተኛ ግብሮች አንድ ቁም ነገርና ትምህርት ይገኛልና ያለፈውን ታሪክ ስናነሳና ስንዘክር አስከፊነቱን እንዳንደግመው፣ የደረሰውን ጥፋትና ኪሳራም ቢሆን እንዳንሄድበት፣ ወዲህም ከትናንትናው ዛሬ የተሻለ ግንዛቤ ያለን መሆኑንና ከክፉ ከውሸት ከእብሪትና ከትዕቢት ከኀጢአትና ከወንጀል የራቅን መሆናችንን ከራሳችን ባለፈ ለሌሎች የምንመሰክርበትና የምናሳይበት ነው። በዛሬው ዝግጅታችን የቦስኒያ ሄርዜጎቪናን ጦርነት መንስኤ እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብረን እንዝለቅ ስል የአክብሮትና የፍቅር ግብዣዬን የማቀርብላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። እነዚያ በአንድ መጠሪያ የተሰየሙትና የሚታወቁት ሁለቱ ከምን ተነሱ የሚለውን ጥያቄ እንመልስ። ቅድሚያ እንደ አውሮፓውያኑ አቆጣጠር በ1943 በዚያ የሁለተኛው ዓለም ጦርነት ወቅት የተመሠረተችዋ የሶሻሊስት ፌዴራል ሪፐብሊክ ዩጎዝላቪያ ዋና መገኛና መሰባሰቢያ ጥላቸው መሆኗን ልብ ይሏል። ያቺ ሀገር ዩጎዝላቪያ ታዲያ ከ6 ሪፐብሊክ ግዛቶች የተጣመረችና የተመሠረተች ሀገር መሆኗን ልብ ይሏል። እነዚያም ስሎቬንያ፣ ክሮሺያ፣ ቦስኒያ ሄርዜጎቪና፣ ሰርቢያ፣ ሞንቴኔግሮና ማሴዶኒያ ወይም መቄዶንያ ናቸው። ከዚያ የሁለተኛው የዓለም ጦርነት መጠናቀቅ በኋላና ያንን ተከትሎ ሀገሪቱ ትመራ የነበረው በማርሻል ጆሴፍ ቲቶ እንደነበረ ይታወቃል። ከሁለተኛው የዓለም ጦርነት መጠናቀቅ በኋላ በዚያች ሀገር በዩጎዝላቪያ ማለት ነው ሙስሊሞች፣ ካቶሊኮችና ኦርቶዶክሶች በመከባበርና በመቻቻል የሚኖሩባት ሀገር መሆኗን የሚያሳዩት ብዙዎች ናቸው። ይሁንና ግን ጊዜና ጎርፍ አመጣው የለምን ሆኖ ከአውሮፓኑ 1992ና 1995 ኢሰብአዊና የጭካኔ አስከፊ ግብር መከሰቱና መፈጸሙ ይነገራል። ያውም የዘር ማጽዳት በቦስኒያ መፈጸሙና ስልታዊ በሆነ መንገድም ሰርብ ያልሆኑትን የቦስኒያ ሙስሊሞች በግፍ የመግደል ዘመቻ መጀመሩን ታሪክ ያስታውሳል። ወዲያም ደግሞ እንደ አውሮፓኑ አቆጣጠር በ1980 የማርሻል ቲቶን ሞት ተከትሎ የጎሳና ብሔርተኛነት አባዜ ማንሰራራቱም ይጠቀሳል። እንደ አውሮፓኑ አቆጣጠር በ1991 በሀገሪቱ በዩጎዝላቪያ ማለት ነው በዘርና በጎሳ የተከፋፈለ አስከፊ አካሄድ መታየት መጀመሩን ታሪክ ያስታውሳል። በዚያው የአውሮፓኑ 1991 ሰኔ ወር ክሮሺያና ስሎቬንያ ነፃነታቸውን ማወጃቸውን አስታወቁ። ከዚያ በኋላ ደግሞ ሰርቦች በከፍተኛ ደረጃ መስፋፋት መጀመራቸው ይታወቃል። ያንን ተከትሎም አካሄዱን አይተህ ስንቁን ቀማውን በሆነ ስሌት እንደ አውሮፓኑ አቆጣጠር በ1992 የካቲት ወር በቦስኒያና ሄርዜጎቪና የነፃነት ጉዳይ ሕዝበ ውሳኔ ወይም ሪፈረንደም ተካሄደ። ያንን ሕዝበ ውሳኔ ወይም ሬፈረንደምም ከአጠቃላይ ሕዝቡ 99.7 በመቶ ይሁንታ መስጠቱም ይነገራል። ይሁንና ግን የቦስኒያ ሰርብ ሬፈረንደሙን በመዝጋት የነፃነቱን ሐሳብ ውድቅ ማድረጉም አልቀረም። ምን ያደርጋል፣ የነፃ መውጣቱ ጉዳይ እንደ አውሮፓኑ አቆጣጠር በመጋቢት 1992 ታወጀና በሚያዝያ 1992 ደግሞ ዓለም አቀፍ ተቀባይነትን አግኝቶ መጽደቁን ታሪክ ይዘክራል። ከዚያም ተከትሎ የሳራይቮን መያዝ ሲያስከትል ከ11,000 በላይ ሕዝብ ተገድሏል። ከእነዚያ ውስጥ ደግሞ 1600ዎቹ ግራ ቀኛቸውን ያለዩ ሕፃናት ናቸው። ጦርነት ማለት ይሄ ነው። ካለፈው የሰው ልጆች ስህተት መማር ካልተቻለ የከፋ ስህተት እየተደገመ ይሄዳል
አልማለት ነው። ቀን እባብ ያየ ሌት እባብ ቢያይ በረየ ይላሉ አበው። ምክንያቱም ትናንት ከሠራነው ስህተት ዛሬ መማር ካልቻልን የሰው ልጆች ከሌላው እንስሳ የምንለይበት ሌላ ምንም መመዘኛ የለንም። አስተሳሰባችንና አፈጻጸማችን፣ ተግባራችን ነው የሚለየን። የማታ ቆሻሻ ከመንካቱ የማነካካቱን አልያም ለኀጣን የመጣ ለጻድቃን ይተርፋልን ያስታውሷል። እንደ አውሮፓውያኑ አቆጣጠር ከ1992 እስከ 1995 የሳራይቮ ዜጎች በየዕለቱ የስናይፐር ጥቃት ሰለባዎች መሆናቸውና አስከፊ በደል ይወርድባቸው ጀመር። እናም ከተቀረው የዓለም ክፍል መቆራረጣቸውም ይነገራል። ከዚያም ከአጭር ጊዜ በኋላ የሰርብ ኃይሎች ሳራይቮን ከተማ መቆጣጠራቸውና ለ4 ዓመታት የዘለቀ የሽብርና የግድያ ዘግናኝ ዘመቻ መከፈቱ ይነገራል። ከግንቦት 1992 የአውሮፓውያኑ አቆጣጠር ጀምሮ የቦስኒያ ሰርብ ኃይሎች በጀነራል ራትኮ ምላዲች አዛዥነት በንጹሐንና በመኖሪያ ከተሞቻቸው ሁሉ ላይ የስናይፐር ጥቃት ኢላማቸውን ማነጣጠራቸውም ይታወቃል። በእነዚያ ጊዜያቶች ታዲያ የሳራይቮ ባህላዊ ሃይማኖታዊና የመኖሪያ ሕንፃዎችና ቅርሶች አንድም በከፊል ሁለትም ሙሉ በሙሉ መውደማቸውን ታሪክ ይገልጣል። እንደ አውሮፓውያኑ አቆጣጠር ከመጋቢት 1993 የካቲት ወር ጀምሮ የቦስኒያ ሰርብ ኃይሎች በምስራቃዊ ቢህ የአጻጻፍ ባጭር መገለጫው መሆኑን ልብ ይሏል ቦስኒያ ሄርዜጎቪና ለማሳየት ነው። ታዲያም እነዚያ ኃይሎች የሴሬስካን አካባቢ ክፉኛ ያጠቁበት ጊዜ ነበር። በዚያ የጭፍን ጥቃት ወቅትም በብዙ ሺህ የሚቆጠሩ ሙስሊሞች በተባበሩት መንግሥታት ድርጅት የቅርብ ክትትል ይደረግበታል ብለው ወዳመኑበት ስፍራ መጠጋታቸውና መሸሻቸው ይነገራል። ስፍራው ደግሞ ስሬብሬንካና ዜፓ ይባላል። ያንን የተመለከቱት የቦስኒያ ሰርብ ኃይሎች የስልታዊዋን የስሬብሬካን ከተማና የዜፓን ክልል ለመያዝ ትኩረት ማድረጋቸው ሲገለጥ በዚያ የሰፈሩትን ሙስሊሞች ማሳደድና የጭካኔ ግብር መፈጸማቸውም ይነገራል። ያንን ተከትሎም በምስራቃዊ ቦስኒያ ሄርዜጎቪና የዘር ማጽዳትና የዘር ማጥፋት ወንጀል መፈጸሙን ታሪክ ዘግቦታል። በዚያ ሂደትም በቦስኒያ ሙስሊሞች በተከታዮቹ መንደሮች በሚኖሩቱ በቪዜግራድ፣ በፒሪጄፖር፣ በፎካ፣ በጎራዝዴ፣ በስሬብሬንካና በሌሎች በርካታ ስፍራዎች እጅግ ዘግናኝ ወንጀሎች ተፈጽመዋል። በግዳጅ ማፈናቀል፣ ግርፋትና ግድያ ተመዝግቦባቸዋል። በተለይም ደግሞ የቦስኒያ ሰርብ ኃይሎች መሪው ራድዋን ካራዲች ልክ መጋቢት 8 1995 የአውሮፓውያኑ ቀንና ዘመን የሰርብ ኃይሎች የጭካኔ እርምጃቸውን በስሬብሬኒካና በዜፓ ክልል ይፈጽሙ ዘንድ ብርቱ ትእዛዝ በመስጠታቸው የተከተለውን አሳዛኝ በደልና እልቂት ምድሪቱ እንደ ወረቀት እየተገለጠች ሰማይን ጨምሮ ቢጻፍባቸው የሚበቃ አይደለም። በዚያ በቦስኒያ ሰርቦች የዘር ማጥፋት ዘመቻም ከ100,000 በላይ ንጹሐን መገደላቸውና ከ2 ሚሊዮን በላይ ሰዎች በግዳጅ መፈናቀላቸውም ይነገራል። ከ20,000 እስከ 50,000 በላይ ሴቶችም በግዳጅ ተደፍረዋል። ያ ሁሉ በደል የተፈጸመባቸው ከተባለ ደግሞ በዘራቸውና በሃይማኖታቸው ምክንያት ብቻ ነው። ይህች ዓለም በቀደሙት ዘመናትም ዘግናኝ በደሎች፣ ኀጢአትና ወንጀሎች ተሰርተውባታል። ዛሬም በሰለጠነው ዘመንና አኗኗር የዚያ መሰል ግፍ የሚፈጸምባት አበሷ የማያበቃባት ስፍራ መሆኗን ልብ ይሏል። ምድር ወይም ዓለም ደርሶ አንዱን አንዱ አጥፍቶት እርሱ ለዘላለም ቀርቶ ይኖር እየመሰለው የሰው ልጅ የማይሠራው የጭካኔ ግብር የለም። የዚያ መሰሉ ዘግናኝ ጥቃት ደግሞ እስከ ሐምሌ 1995 ድረስ መቀጠሉን ታሪክ ያስረዳል። ራትኮ ምላዲችና የቦስኒያ ሰርብ ኃይሎች ወደ ስሬብሬኒካ እስኪገቡ ድረስ ከፍተኛ እልቂት ነው የተመዘገበው። በተደጋጋሚ የቦስኒያ ሰርብ ኃይሎች በሙስሊሞቹ ላይ የሽብር ወንጀል መሥራታቸው ነው የሚነገረው። የቦስኒያ ሰርብ ኃይሎች በፈጸሙት የስሬብሬኒካና የዜፓ ዘግናኝ ጥቃትም ከ7,000 በላይ ንጹሐን ከሐምሌ 13 እስከ ሐምሌ 1995 ድረስ መገደላቸው ታውቋል። ጦርነቱን ተከትሎ በተካሄደው ዳሰሳና ጥናትና ምርመራም ከ40,000 በላይ ሰዎች የደረሱበት ያለመታወቁና 3,000 የጅምላ መቃብሮችን መገኘታቸው ይነገራል። የቦስኒያ ሰርብ ኃይሎች
በደም ሰክረው ከነሐሴ 1995 እስከ ህዳር 1995 ድረስ በተደራጀና በተቀናጀ መልኩ በቦስኒያ ሙስሊሞች ላይ መዝመታቸውንም ታሪክ ይዞታል። እንደ አውሮፓውያኑ አቆጣጠር በ2025 በዚህ በተያዘው የአውሮፓውያኑ ዘመን ማለት ነው የቦስኒያ ሄርዜጎቪናን የተመለከተውና የወጣው ሪፖርት እንደሚያመለክተው ቀጣውን ይላል። የቦስኒያ ሄርዜጎቪና አሁን ትልቅ የተባለ ፖለቲካዊ ኪሳራ ገጥሟታል የሚባለው ያውም ከፕሬዚደንቷ ሚሎራድ ዶዲክ ዛቻ የተነሳ ነው። የዶዲክ ዛቻ ደግሞ ዳግም ወደ እርስ በርስ ጦርነት የሚያመራ ስለመሆኑ በብዙዎች ዘንድ እየተነገረና የራድ ዳመና ያረበበ መሆኑም ይገለጣል። ያውም ቦስኒያን ለሁለት እንደከፈለው ከ1992 እስከ 1995 ጊዜ እንደነበረው ማለት ነው። የዚያ ጦርነት ታዲያ ዘርን ያማከለ የእርስ በርስ ጦርነት ሲሆን በዋና ምክንያትነት ደግሞ ከ1991 እስከ 1992 ያጋጠመው የቀድሞዋ ዩጎዝላቪያ መከፋፈል መሆኑን የሚያሳዩት ብዙዎች ናቸው። ያ ጦርነት ደግሞ የስሬብሬኒካ የዘር ማጥፋትና ያስገድዶ ማፈናቀል የሚል መጠሪያ ተሰጥቶታል። የዶዲክ ጸረ ምዕራባውያን ንትርክና ጥላቻ የጀመረው ደግሞ ከሰርቢያው ፕሬዚደንት አሌክሳንደር vučić ጋር በጋራ ከሰጡት መግለጫ በኋላ ነው። ያውም በአውሮፓውያኑ በ2023 መሆኑን ልብ ይሏል። ሁለቱ ሰዎች የሰርቢያን ከቦስኒያ ጋር መዋሃድ ነው በአጽንኦት የገለጡት። ዶዲክ በበኩላቸው we do not want to live in the same state with you. We will do it or spill it when the conditions are right. መለየትን ፈልገዋል ማለት ነው። ዶዲክ የስሬብሬካውን የዘር ማጽዳትም ጉዳይ ሽምጥጥ አድርገው ክደው ፋብሪኬትድ ሚድ ሲሉ ነው የገለጡት። የፈጠራ ታሪክ ወይም የፈጠራ ወሬ ለማለት ነው። እንደ አውሮፓኑ አቆጣጠር በግንቦት 22 2025 የቦስኒያ ፍርድ ቤት በቦስኒያ ሰርብ መንግስታዊ ባልሆነው ተቋም ኃላፊው ቮሊን ፖክሎቪች ላይ ፍርድ በይኖባቸዋል። ያውም የ2 ዓመት ተኩል እስራት ፍርድን ያከናነባቸው። ሰውየውን ለዚያ መሰሉ የእስራት ፍርድ የዳረጋቸውና ያበቃቸው ከተባለ ደግሞ የስሬብሬኒካውን የዘር ማጽዳት ወንጀል መካዳቸውና የቦስኒያ ሰርብ ኃይሎች ፖለቲካ መሪ የነበሩትን ሰው ራትኮ ማዲችን ማወደሳቸው ነው። ዶዲክ እንደ አውሮፓኑ አቆጣጠር በየካቲት 26 2025 ከቦስኒያ ለመነጠል የያዙት አቋም ክልከላ ተደርጎበታል የሚል መረጃ ወጥቶበታል። በዚያም የተነሳ ዶዲክ የ1 ዓመት እስራት ተፈርዶባቸው ዘብጥያ መክረማቸውም ይታወሳል። ሰውየው ከሰርቢያው ፕሬዚደንት አሌክሳንደር vučić ከሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንና ከሃንጋሪው ፕሬዚደንት ቪክቶር ኦርባን ከፍተኛ የተባለ ድጋፍ እንዳላቸውም ነው የሚነገረው። ዶዲክ እንደ አውሮፓኑ አቆጣጠር በ2024 ሰኔ ወር ጀሩዛሌም ፖስት ቃለ መጠይቅ አድርጎላቸው በሰጡት ምላሽ መቼም ቢሆን አሉት ጋዜጠኛውን፣ መቼም ቢሆን እመነኝ ነው የሚልህ፣ አንተም ቢሆን በደንብ ተረዳው፣ በፍልስጤማውያኑና በአይሁዳውያኑ መካከል ሰላም ይደረጋል ተብሎ አይታሰብም። እዚህኛም ዘንድ በቦስኒያና በሄርዜጎቪና ሰላም ይወርዳል፣ አብሮ መኖር ይቻላል ብዬ አላምንም ነው ያሉት። በዓለም አቀፍ የዘር ማጥፋት ጉዳይ አስተያየት የሰጡት አካላት ደግሞ በበኩላቸው ይህንን ያሉት ዶዲክ አሁን መታሰር አለባቸው፣ የስርፕራስካ ፕሬዚደንት ሆነው መቀጠልም አይችሉም ነው ያሉት። ከዚያ በኋላ አዲስ የሚመረጠው የስፕራስካ ፕሬዚደንትም ለቦስኒያ ሄርዜጎቪና ድጋፍ ማድረግ ይጠበቅበታል ሲሉ ገልጠው አሳይተዋል። የስርፕራስካ ሪፐብሊክን ብትሆን ከቦስኒያ ሄርዜጎቪና ሕገ መንግሥትና ፍርድ ቤት የሚወጣውን ማንኛውንም ሕግ መቀበል አለባት ነው ያሉት። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ደግሞ ለአዲስና የእርስ በርስ የቦስኒያ ጦርነት ሙሉ ዝግጅት ማድረግ ይጠበቅበታል፣ ድጋፉንም ለቦስኒያ መንግሥት መስጠት አለበት ሲል ያሳያል። የሰው ልጅ በዘርና በሃይማኖት ተከፋፍሎ የሚያስብ ከሆነ አስከፊውን ቀንበርና ጭነት ለመሸከም ታሪኩንም ለማጥፋት መሰናዳቱን ራሱ ይመሰክራል። በሰው ዘር መካከል ያንዱ ካንዱ የሚበልጥበትም ይሁን የሚያንስበት አንዳች ነገር የለም። የሰው ዘር በቆዳ ቀለሙም ይሁን በሀብቱ ከሌላው የሚበልጥና የሚሻል መስሎ ከታየውና ከተሰማው ያን ጊዜ ያለቀ በከፋ የጥፋት አዘቅት ውስጥ ወድቋልና ወዮለት። የክፉ ዘመን ክፉ አሻራ ሲባልም የመጨረሻው አስከፊ የሰው ልጆች የጥፋት ተግባር ነው። ውድ ወዳጆቼ ኢትዮጵያውያን ወገኖቼ፣ ኢትዮጵያ እንደቀደመው ዘመን የሕዝቧ አኗኗር
ባህል፣ ወግና ስርዓት ሁሉም በአንድነትና በፍቅር በመከባበርና በመተሳሰብ የሚኖርበትን ዘመን መልሶ ያምጣልን። ላለፈው ስህተታችን በጸጸትና በይቅርታ ተቃቅፈንና ያለንን ተካፍለን የሰላምና የደስታ ኑሮን ለማየት ያብቃን። ኢትዮጵያውያን ከአንድ መሶብና ሌማት ማዕድ ተጋርተን ከአንድ ጀበና ቡና ጠጥተን ከበረከቱ ሁሉ የተቋደስንበት ሙታንን የቀበርንበት ያዘኑትን ያጽናናንበትና ያጡትን የረዳንበትን ያ በሁሉም ማኅበራዊ ሕይወታችን በአንድነት የቆምንበት ዘመን ስለምን ይረሳናል? በሩቅ ያየን የሰማነውን በቅርቡ አታድርግብን ብለን የምንማጸነው አምላክ ከደዌ ከድንገተኛ ሞት ከማጣትና ከስደት በክንፉ ይሸሽገን፣ ከክፉ ሁሉ ይታደገን እላለሁ። የዛሬን በዚህ ተሰናበትኳችሁ። በቀጣይ ቅዳሜ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።